ይኸውልሽ ትግስት አንቺንም እኮ እረዳሻለሁ የአንዱን ዕዳ ለመክፈል ነው ከአንዱ እየተበደርሽ ወደ አንዱ እያደረግሻለሽ ግን ትልልቅ አማውንት ነው እንደገና እቺ ልጅ ደግሞ ገባሽ ችግር ላይ ናት ታማለች አገሯ መግባት ትፈልጋለች 37900 ድርሃም በጣም ትልቅ ብር ነው እንደገና ሁሌ ተስፋ ነው የምትሰጫት ገብቶሻል ወይ ቅድሚያ ለሚሰጠው ምን ደረሰኝ ስታቀርቢ ነው ይኸውልሽ ትዕግስት ከ37 ድርሃም ለምን ኢንተርኔትሽን አታስተካክይም ትዕግስት ድምፅሽ በትክክል እየተሰማን አይደለም ከ37900 ድርሃም 25000 ድርሃም እያልን ማውራት ምን ጀምረው ካርጎ የላክሽበትን ደረሰኝ ለሷ ኢትዮጵያ ሄዳ ብር የላክሽበትን ደረሰኝ ስታቀርቢ እያልን ማውራት እንጀምራለን 25000 ድርሃም እያልን ማውራት እሺ ችግር የለውም እሺ ዋይፋይሽን አስተካክዪ ፕሊዝ ዋይፋይ ያለበት ቦታው ቀይ በርቷል ድምፅሽ ጥርት ብሎ እኛ ጋር እየደረሰ አይደለም እሺ ትዙ ቅስቲል ቀይ በርቷል ዋይፋይ በደንብ አጠገቡ ሮተሩ ዋይፋዩ አጠገብ ሁኚ ትዙ እስከዛ ነው ያለው ወይማ እሺ ኢትዮጵያ ሄደሽ ብር ልካልሻለች ትዕግስት ኢትዮጵያ ሄጄ ብር 26000 ልካልኛለች አንዴ ለኢትዮጵያ 26000 ብር የኢትዮጵያ 26000 ብር በድርሃም ስንት ነበር ይዛኔ እኔ ድርሃም ይኸውልሽ እኔ እሷን በድርሃም ስጠይቃት ብዙ ጊዜ በድርሃም ጠይቂያት በድርሃም ስንት እያስገባሽ ነው ስል ይሄን ያክል ብር ልኬልሻለሁ ይሄን ያክል ብር ልኬልሻለሁ ስትለኝ እመዘግባለሁ እኔ ማለት ነው ኢትዮጵያ ሆኜ 26000 ብር ላከች አንዴ ደግሞ 76000 ብር ላከች አንዴ 100000 ብር ላከች ማለት ነው ልጄ ላስገባ ነው ብዬ ባንክ ብር ፈልገው አንዴ ውዴ እሺ 26000 ብር ከዛስ 26000 ላከች አንዴ 76000 ብር ላከች አንዴ 100000 ብር ላከች የማን ነው የሚያስተጋባው ትዕግስት አንዴ ሚውት አድርጊ እስከዛ ተራሽ እስኪደርስ 3 ጊዜ ኢትዮጵያ ሄደሽ 3 ጊዜ ልካልሻለች አንዴ 26000 አንዴ 7 ኢትዮጵያ ሄጄ አይደለም ይኸውልሽ እዚህ ያለው ነው ኢትዮጵያ ሄጄ አይደለም የላከች እኔ እኮ ኢትዮጵያ ሄጄ አይደለም እዚህ ሁኜ እየላከች ነበር ማለት ነው በማን ስም ነው የምትልከው በልጄ ስም ደግሞ እሷ በምን እንዴት አዞራ እንደምታስገባ አላውቅም በእናቴ አካውንት ስም እንደዛ ነው የምታስገባው እኔ ብሩ እሷ ጋር ስላለ እናቴ ብሩ እሷ ጋር ስላለ እንዴ አስገቢ እያልኩ ብቻ ነው የምነግራት እኔ ማለት ነው እሺ ትዙ አንዴ ተረጋጊ ውዴ እሺ ከዛ ውጪ ካርጎ ልካልሻለች የካርጎ ከፍላልሻለች አዎ 3600 ብር ትናንት ነግሬሻለሁ ድርሃም ተማውሽማ የተመዘገበ አይደል ድርሃም አዎ ድርሃም አንቺ ሳትጮሂ ቀስ ብለሽ ማውራት ትችያለሽ ውዴ እሺ ድምጼ ነው የኔ እናት ይቅርታ በማረኝ እሺ ይቅርታ በማረኝ ችግር የለም 3000 ስንት ነው ያልሽኝማ 3600 ብር 3600 ብር ነው ድርሃም ነው ድርሃም ብርና ድርሃም የተቀላቀለብኝ ችግር የለውም 3600 ድርሃም ስለዚህ እቺ ልጅ ከ39000 ላይ አሁን እነዚህን በድርሃም ማወቅ አለብኝ ኖማ 39000 ብር እነዚህ እንደምሬ ነው 39000 ብር 37000 ብር ቀረብሽ አልኳት እኮ ታይንጂ ለኛ ተናንተና የነገርሽን ጠቅላላ 37 አዎ 37000 ብር ጠቅላላ ማለት ከወጪ ቀሪ ብዬሽ ከወጪ ቀሪ 37900 ድርሃም አለባት ብዬ ነው ተናንተ የነገርኩት ታዲያ እንደዛ ከሆነ በአጠቃላይ ስንት ነበር የሰጠሻት ማለት ነው እኔ በጆሮ የሰማሁት 37900 ድርሃም ነው ተናንተና የሰማሁት ስለዚህ አንቺ ከወጪ ቀሪ ከሆነ 37900 የቀረው መጀመሪያ ስንት ነበር የሰጠሻት ማለት ነው መጀመሪያ 48000 ብር 48000 ድርሃም 48000 ድርሃም ነው የሰጠዋት ማለት ነው ሳሌድ ኢትዮጵያ ሳሌድ በፊት ከዛ ደግሞ 48000 ድርሃም ከሰጠዋት በኋላ መታ ከኔ ጋር የሁለት ወር ደሞዝ ወሰደችብኝ አንድ ላይ 52000 ብር ሆነ ማለት ነው የሁለት ወር ደሞዝ አንድ ጊዜ ሁማን ሄር ገዛልሻለሁ
እንደዚህ ያደርግልሻለሁ እያለች የወሰደችው ማለት ነው። እኔ ከእህቷ ጋር አብረን ወተን የገዛንበትን ለልጆች የገዛንበትን ልብስ እንዲህ ሳልሄድ በፊት የገዛሁበትን ልብስ ይሄን ያክል ብዬ ደምሬ ይኸውልሽ ይሄን ያክል ብር አለብሽ ብዬ ስነግራት ማለት ነው። ከዚህ ችግር የለውም የአንቺን ገንዘብ እኔ አውቃለሁ ነው ያለችኝ። ለእህቴ ራሱ እኮ ቮይስ የላከችው እኮ አላየሽም? ልኬልሽ ነበረ። ምንም አይነት ቮይስ አልከፈትኩም ትዙዬ። አንቺም እሷም የላካችሁልኝን አልከፈትኩም። ምክንያቱም እኔ ይበዛብኛል። ላይቭ ከዘጋው በኋላ ስለ እናንተ ማሰብ አልፈልግም። ባላለኝ ስለ እናንተን ችግር መነጋገር መፍታት ካለብን እዚህ ጋር ህዝቡ እየሰማ እንጂ እኔ ለብቻዬ በውስጥ ፈነዳለሁ። ያው ደግሞ አልከፍትም እና ማለት ብሩ ስንት ብር እንዳለ ለእህቴ አምና የነገረችው አለ። እኔ የልጆች እናት ነኝ። ልጆቼን አሳየኝ። እኔ ከሷን አንድ እውነቴን ነው የምልሽ። አሁንም እኔ ልጆቼን ማየቴን እርግጠኛ አይደለሁም። እኔ ክርስቶስን ላይቭ ላይ ሆኖ ነው እንጂ አንድ ቀን ቤትሽ መጥቼ ብታይኝ ደስ ይለኛል። ወገቤን አስሬ ነው የምሰራው። ከልጆቼ ለየ ወገቤን አስሬ እኔ ትዕግስት በዚህ ደረጃ እኔ እንደዚህ ትጎዳኛለች ብዬ በህይወቴ አሁን ራሱ ማመን ነው የሚያቀተኝ። ክርስቶስን አሁን ሳወራ ራሱ ውስጤን ሁሉ ነው የሚያመኝ። እኔ እሷን ልብሷን ተኩሼላት ካልሲዋን አጥቤ ጫማዋን አጥቤ ስራሽን ስሪ ተለወጪ የምላት እህቷ ነኝ። እኔ ጠዋት ተኝታ ያለች ምግብ ሰርቼ ማበላት እኔ በዚህ ደረጃ እኔ እሷ ትክደኛለች ብዬ እኔ በታሪክ አላስብም። እመብርሃን በምታውቀው ደግሞ የሷን እንኳን የኔን ብር እንኳን አልበላውም። የሷን ብር የኔ ላይ የሷን ብር ጨምሬ ልበላ 39,000 ድርሃም የሷ የሌለውን ብር ከበላው የልጆቼን አይን አያሳይ። የራቀ ገንዘብ ስለሆነ ምን አለች እሷ? የጠፋ ገንዘብ እኮ ነው ይሄ በአንድ ጀንበር አይከፈልም አለችኝ ስታሾፍብኝ። እናቴ አልቅሳ ለምናታለች። ለእናቴ ያለችውን ልንገርልሽ። ለእናቴ ንገሪያት ያልኩኝ እናቴ ግፊት በሽተኛ ናት። እናት ስታይኝ ባዶ እጄን ነው የሄድኩት። እናት ነሽ አንቺ። አሁን ልጅሽ ሰርታ ባዶ እጇን ምንም ሳትይ ስትመጣ ምንድን ነው የምትይው? ምንም አላለችኝም። 3 ቀን 4 ቀን ምንም አላለችኝ። ስታይኝ ምንም ነገር ማደርገኝ ነገር የለም። እህቴ ጋር እየሄድኩ ነው ተደብቄ ማለቅሰው። እዚህ ካለቀስኩኝ እናቴ እንትን ትለኛለች ብዬ ማለት ነው። ለእሷን ትዕግስት ትበላኛል። እነሱ ራሱ ትዕግስት ትበላለች ብሎ በምንም አያምኑ እና ትዕግስት ይኸው ሳትዘረዝር ቀርታ ሰው ይበላብኛል ብላ እንደዚህ ብላ ነው ምናምን ብዬን ስል እሷ እባክሽን ትዕግስት እናቴ እያለቀሰች ነው ተደብቃኝ ታለቅሳለች። ልጄ ተበልታ ነው ወይ የሆነ ወንድ አታሏት በልቷት ይሆናል ብላ ተደብቃ እናቴ እያለቀሰች ነው። እባክሽን ብሩን ዘርዝረሽ መላክ ካልቻልሽ እባክሽን ይሄንን አንድ ቮይስ ወይም ጽፈሽ ላኪና እናቴን አረጋጊልኝ እህቴ እባክሽን ብዬ ጻፍኩ። እኔ ለሷ መድኃኔዓለም በሚያውቀው መረጃ እየሰበሰብኳት መረጃ ብትሰበስቢ መብትሽ ነው፣ ብርሽ ነው፣ ባይዘው ሀቅሽ ነው። በሰብሰብ ባቀበት እሷ ትበላኛለች። ብዬ ባሰብ ኑሮ ማለት ነው እስከ ዛሬ ድረስ እኮ እየለመንኳ ነው ትዕግስት እህቴ። እማ ነው ምላት ክርስቶስን እማ እባክሽን አደባባይ ላይ አላውጣሽ፣ ልጅሽ ጉድሽን አትስማ እባክሽን፣ እኔም ልጆቼ አይስሙኝ፣ ውስጥ ሆነን እናውራ እንነጋገር ስላት እሷ እኔ እንደ ጅል አድርጋ ነው የምታየኝ። እንደ ጅል አድርጋ ለምኛታለሁ፣ አስለምኛታለሁ። ስንት ሰው ለምኗታል፣ ቤተሰብ ለምኗታል። ያለውን ብር ሁሉ አምናለች። ዛሬ ሚዲያ ላይ ስትወጣ ነው ይሄ ብር ነው ያለብኝ ብላ የምትናገረው። እሷ ራሱ ምን ያክል ብር እጇ ላይ እንዳለ አታውቅም። አውቃ ነው እኔን ይሄን ያክል ብር አለ እያለች እስከዛሬ ደስ ትሸውደኝ የነበረ እሷ እየወሰደች ወዲያውኑ ነው የምታጠፋው። አሁን ዝም ብዬ ሳስበው ታዙ ትለኛለች። አቤት እማዩ ብር አልሞላ አለኝ፣ የወር ደሞዝ አለሽ፣ እሱን ቶሎ ቤት ትለኝና ታክሲ አስቆማ መታ ትወስዳለች። በማግስቱ በሁለተኛ ወር እንደዚህ ብላ እኔ ራሱ ምን አይነት ደደብ እንደሆንኩ ነው የሚገርመኝ። በየወሩ እየመጣች ይኸውልሽ ይሄን ያክል ብር ጎሏል ስትለኝ እሰጣታለሁ፣ ይሄን ያክል ብር ጎሏል ስትለኝ እሰጣታለሁ። ከሰው ተበደሪ ከኢትዮጵያ ተበደሪ ስትለኝ በደራለሁ። በድርሃም ቀይራ ትወስዳለች። እኔ እኮ ብር ሰርቼ ኢትዮጵያ ያደረኩትን ብር ሁሉ ነው
መንዝራ ገልብጣ የላከችው የወሰደችብኝ ማለት ያስላከችብኝ ማለት ነው። አሁን ደግሞ በቀደም ለታ ሰው አስለምኝ ምን ብዬ እንትን ስላት አካውንት ላኪ ሁሌ እልክልሻለሁ ስክሪንሾት አድርጌ ሁሌ አካውንት ላኪ ነው የምትለኝ። ሁሉ ጊዜ እልክላታለሁ በኢትዮጵያ ላስገባልሽ። ለምን በኢትዮጵያ ታስገቢልኝ ያለሽ ማዩ? እኔ ዕቃ ገዝቼ ጀዛ መስራት ነው የምፈልገው። ድራም ነው የሰጠሁሽ፣ ድራሙን ስጭኝ። ከኢትዮጵያ የገባውን በድርሃም ቀይረሻል። ከዚህ የምትወስጂ በድርሃም ነው። ለምንድን ነው ኢትዮጵያ አንቺ የምትመነዝሪ? አምጪ፣ እኔ ከዚህ ዕቃ ገዝቼ ሄዳለሁ አልኳት። አሁን እሷ ይሄን ሁሉ ዝም እኔ በታሪክ እሷ የምትናገረው ነገር እሷ ሰውን ለማሳመን የምታደርገው ጥረት ስንት ሰው አሳምናብኛለች። ግን እዚህ ላይ አንቺን በታሪክ አታሳምንሽም። ስንት ሰው አሳምና ብሎክ አድርጎኛል። ስንት ሰው እባካችሁ እርዱኝ ብዬ በማለቅስበት ሰዓት ማለት ነው። እና አሁን እኔ የቀረ ከወጪ ቀሪ የቀረ ብር 37,900 ድርሃም ብዬ ጽፌ ልኬላት አስገባልሻለሁ ተረጋጊ ብላ በኮሜራ ደውላ ማለት ነው ጸሎት አድርጊልኝ ይቅር በይኝ እህቴ ስትለኝ እኔ ይቅር ይልሻለሁ በየወሩ ደሞዜን ከደሞዝሽ ግማሽ % እንኳን እዛሽ ቦታ ላይ ያን ሁሉ መስዋዕት ከፍዬ አስገብቼሽ ያ ሁሉ ነገር አድርጌ እንደ እህቴ እንደ ልጄ እንደ ታናሽ እህቴ አይቼ አኑረሽ አንቺ እኔን እንደዚህ አታድርጊኝ እባክሽ ብዬ እያለቀሱ ይኸው አሁን እዚህ ጓደኛ ያለች ልታወራሽ ትችላለች። አንድ ቀን እንቅልፍ የሚባል ተኝቼ አላውቅም። መድኃኒዓለም በሚያውቀው አንድ ቀን እኔ ልጆቼን እንኳን ገብቼ አላወራም። እናቴን እንኳን አላወራም። ምን ብዬ ላውራቸው? እማዬ እንዴት ሆነ ስትል ምን ላውራት? እንኳን የሷን ገንዘብ እኛ ላይ ጭንቀት እየለቀቅሽብን እኮ ነው ስታለቅሺ ማለት ነው። እኔ ትናንትና ራሴን አጠፋለሁ ስትይ እንቅልፌን አልተኛው። ያው ጓደኛዬ ታናግርሽ አታልቅሺ፣ በቃ ውሃ ጠጪ፣ ተረጋጊ። አሁን አንቺን ሰምተንሻል። ብርሽን የወሰደችው ልጅ ደግሞ ለምን እስካሁን እንደማትሰጥሽና አሁን መቼ እንደምትሰጥሽ ነው እኛ እንድትነግረን የምንፈልገው። አሁን አንቺ ውሃ ጠጪ፣ ተረጋጊ። ግን እኔ አሁን ያልገባኝ ነገር ትናንትናም ያ 48,000 ከ48,000 ላይ ሲቀነስ እሷ የምትለው የላከችልሽ ይሄን በድርሃም ንገሪኝ ሰው ለማስላት ትክክለኛው የንቺ ትክክል ነው አይደለም የሚለውን ለማወቅ 26,000 ብር በድርሃም ስንት ነው? ደረሰኙን ልትልኪልኝ ትችላለሽ? ትዕግስት አሁን የላክሽበትን ደረሰኝ በድርሃም እንዳየው ከወጣው ከዋትስአፕ ላይ ዋትስአፕ ከገባው ኔትወርኩ እንትን ይልብኛል። እልክልሻለሁ 26,000 ብር የደረሳት ኢትዮጵያ 26,000 76,000 እና 100,000 ብር ወደ ኢትዮጵያ የላክሽላት ሁሉንም እኔ 26,000 ይሁን አይሁን አላውቅም። በሁሉንም በሪሲት ስለሆነ ሪሲቶቹን እልክልሻለሁ። እሺ ስለዚህ አንቺ እነዚህ ሶስቱን ደምረሽ 26,000 76,000 100,000 የኢትዮጵያን ብር ደምረሽ ከ3,600 ካርጎ የከፈልሽላት ድርሃም ጋር ደምረሽ ነው 12,900 ሻቡ ካርጎ ብቻ ሳይሆን ተስማምታ እቃዋ ያለው ፈላይ ነበር። ፈላይ ስንሄድ የትራንስፖርት ማቲን ታውቂዋለሽ፣ ባለፈው መታወራው እሱ 1,000 ድርሃም ነው ያስከፈለው ለትራንስፖርት። እሱን አታስበውም እሷ ይሄው አልነገረችሽም። እሱን እንኳን 1,000 ድርሃም አለ ኦልሞስት ከየካርጎ 1,000 ድርሃም እዚህ ሀገር ላይ የትራንስፖርት አንዴ እዚህ ሀገር ላይ 1,000 ድርሃም የትራንስፖርት የምን እንደሆነ ልትነግሪኝ ትችያለሽ? ከየት ወዴት ተሄዶ ነው 1,000 ድርሃም የሚከፈለው? ከዚህ ከአቡዳቢ ሙልጎይን ታውቂያለሽ? ፈለጅ አልሙሃላ እዛ ድረስ ያው ማቲን እዚህ ጋር አስገብተሽ ራሱን ጠይቂው። ማቲ ማለት እዚህ ቤት ገብቶ ብር የኔ ብር አለባት የሚለው ሲያስገባላትም ኢትዮጵያ ሲያስገባላትም የነበረው እሱ ስለሆነ ከሱ ላይ ነው አሁን ሪሲት እምልክልሽ። እዛ አጅማን እቃ ወርደን ስንገዛበት የነበረው ምናምን ካሽ ብር ስላልነበረ እሱ በኤቲኤም ሲገዛልኝ የነበረው ሁላ እሱ ጋር ስላለ እሱ ይነግርሻል። እሱን ጠይቂ። የአንድ ጊዜ ከ300 ድርሃም በልጦ 1,000 ድርሃም ነው ከፍለን ነግሬያት ተስማምታ ይሄው ስለፊቱ እሱን ጠይቁ። ግን ሐራም ነው፣ ችግር የለውም። 1,000 ድርሃም ግን ሐራም ነው ማለት እኛ ይማራን ላይ የኖረን እናውቀዋለን። ጠዋት ሄደን ውለን ነው አድርሶ መልሶ ነው 1,000 ድርሃም ያስከፈለው። ስለሱ አወራለሁ ምን ያለው
ችግር የለውም ይሁን 1000 ድርሃም خلاص አንቺ ብርሽን ነው የምትፈልጊው 1000 ድርሃም ሆነን በትራንስፖርት 700 ድርሃም ተጨምሮብሽ ነው እንጂ ማክሲመም 300 ድርሃም ነው የሚሆነው እሺ ስለዚህ አሁን እነዚህን አስልተሽ ነው 12900 ድርሃም እስከ ዛሬ ያወጣሁላት ነው እኔ ጋር የሚቀራት ይኸውልሽ ሀቡ እነሱን ብቻ አስልች አይደለም ያስገባውትን በሙሉ ሪሲቶች ከነቀናቸው ታያቸዋለሽ እልክልሻለሁ እኔ ያሞነ ይህ ግን ሀቡ ያሞነ ይህ አንደኛ ነገር ብር ከሆነ ኢትዮጵያ መገባለው ስላለች በኢትዮጵያም ባስገባላት ችግር የለም ያለብኝን ችግር በሙሉ ነግሬሻለሁ እኔ ለዚህ ጋር ለኔ አሁን አንድ ብር ቫልዩ አላት እኔ ካንዱ እየወሰድኩ ለአንዱ ስሰጥ ካንዱ እየተበደርኩ ለአንዱ ስሰጥ ብዙ ነው እየሆነብኛል እኔ ሰው ዳለብሽ ያዩ ብዳለብሽ እዚህ ቤት ብቻ አይደለም የሶስት ሰው ብቻ አይደለም ሀቡ እኔ መጀመሪያ ስታወሪኝ እኮ አንቺ የምታውቂው ነግሬሻለሁ መጀመሪያ ወራሽን ቀን ወይቴን ይዛኔ ሰምተሽዋል ሀቡ የሱ ብቻ አይደለም እኔ የብዙ ሰውዳ ነው ያለብኝ ግን መከልከልም አልፈልግም አለመስጠትም አልፈልግም ነገሮችን አስተካክዬ ቀስ እያልኩ ለሁሉም መስጠት ነው የምፈልገው ብዬሻለሁ የእሷንም ትንሽ ላቃልላት ብዬ አትሊስት 100,000 ብር ላስገባላት ነበረ እዚህ ደግሞ በድርሃም በ31 የሚገባ ድርሃም 31 ከ40 31 ከ80 ነው የሚሉት ልቀይረው ራሱ ብል ያ ደግሞ አንድ ብር 100,000 ብር ልታስገቢላት የነበረ 100,000 የኢትዮጵያ ብር 100,000 ብር ላስገባላት ነበር